አዎ ምን ላድርግ ብለህ ነው በቃ እኮ ይወልህ ስራ ሲጠፋ እኔም ሲከብደኝ ገማች ሆኜልሃል አዎ ምን ላድርግ ብለህ ነው ይወልህ እንግዲህ በቃ ስራ ጠፋ ከዛ ነገሮችን ዞር ብለን አየን ኑሮም ተወደደ ከዛ በኋላ ዝም ብዬ አንድ ሁለት ሰዎች የማቃቸውን ስገምትላቸው ግምቴ ትክክል ሆነ አዎ አሁንማ ገማች ሆኜልሃል እኔ ያልገመትኩት ያልሆነ ነገር የለም እገምታለሁ ይሆናል አዎ ይኸውልህ ከፖለቲከኛ ሹመት እስከ ሽረት በል ከአርቲስት ፌመስነት እስከ ውድቀት በል ሁሉንም እንገምታለን ይመጣልሃል ቁጭልሃል ምን ልበልህ ወይ ቤት ለቤት አንሰራ ሞክረነው ነበር የደንበኛ ባህሪ ያስቸግራል ቤት ድረስ ስትሄድ ጥሩ አይደለም እዚሁ ቢሮአችንን ከፍተን በቢሮ ነው የምንሰራው ሰሞኑን የሚሞት ነው ምንድነው ሞት ማስገመት ሞት ለምን ነው የምትወዱት ሰላም ቹቹ ገማቹ እደውልልሃለሁ እንዴት ነህ ባክ አለን እሺ አንተኩ ምርጥ ጠንቋይ ከሆነ ምን የመሰልክ ጠንቋይ ከሆነ እንዳትደግሞ እሺ ይሄን ቃል ይቅርታ ለካ አንተ ጠንቋይ ሲሉ አትወድም ደገምከው ይኸውልህ እገምትብሃለሁ ክፉ ግምት ነው የምገምትብህ ይቅርታ አልኩ እኮ ተስቶኝ ነው ስራ አለቢስ አሁን ወደ ጉዳይ ግባ ምንድነው ለማስገመት ነው የመጣሁት እንገምታለና ምን ችግር አለ ያው እንደምታውቀው እንግዲህ ሂሳብ ቅድሚያ በቅድሚያ አዎ ሂሳብ ቅድሚያ አየህ ሰው ሲያልፍለት ይለዋወጣል ከተገምተለት በኋላ አማኝ የነበረ ሰው ሸምጣጭ ይሆናል ሸምጣጣውን አልቻለም በዚህ ስራ ውስጥም ሽምጥጥ አለ ማለት ነው አሁን እንደውም በእኛ ስራ ውስጥ አይበዛም ብለህ ነው ለምሳሌ አሁን ባለፈው አንዱ መጣ አቤት አልኩት ዳገባት አንዲት ሴት ወድጃለሁ አፍቅሬያለሁ አለኝ ጥሩ አልኩት ከኔ ውጪ ሌላ ሰው ጋር እምትሄድ ይመስልሃል አለኝ ገምት አለኝ እሺ ገመትኩ አወለዋለሁ ነቀል አንቆ እንደዚህ ይዞ ምናምን ከኔ ጋር ትግል ምን አገባኝ ብሩ ሳይከፍል ወጣ ስለዚህ ያው ቅድሚያ ነው በጣም ይገርማል እና የእውነት ሌላ ሰው ጋር ገልጤ ትችላለች ምን አገባ እኔማ እንደው ለማወቅ ብዬ ነው ምን አገባ ይቅርታ በማያገባኝ ገባ አይደል አዎ ገባኝ ጥልቅ የምትለው ነገር አለ ወደ አንተ እንግባ የሰው ውስጥ ከምትገባ ምንድነው ብዙ ስለሆነ የምትገምትልኝ ቢያንስ በቅድሚያ ቀብድ ልክፈል አዎ ገምትልሃለሁ ምን ችግር አለው ይሄ ቀብድ ነው ቀብድ ገምትልሃለሁ በጣም ጥሩ እንግዲህ ብዙ ግምቶች አሉን አንስትም እኔ ሻርፕ ሹተር ነው አዎ የሰው ገንዘብ የመላህ ትመስላለህ እኔ ነገሩን ነው ለማንኛውም የኳስ ግምት ይወደዳል አዎ የምርጫ ግምት ዋጋው ሰማይ ነው እዚሁ አካባቢ ብትሆን ጥሩ እኔ ብዙ የሚያሳስበኝ ነገር አለ የሚያስጨንቀኝ ነገር አለ ጥሩ ለምሳሌ ህይወቴ ወዴት እየሄደ እንዳለ አላወኩም ለዛ ነው አንተ ጋር የመጣሁት እኮ በላ ምንድነው ዘይት ይጨምራል ይቀንሳል ስንት ሊገባ ይችላል ዘይት ይጨምራል ለነገሩ የታባክ ሲቀንስ አይተታቃለህ ግን ምን ያህል ሊጨምር ይችላል አልከው እሱ እንደነጋዴው ይወሰናል እሺ ከሩሲያና ከዩክሬን ማን የሚያሸንፍ ይመስላል ምን አገባው ይሄ ራሱ እዚህ ውስጥ ራሱ ምን ትሰራለህ እሺ ጥሩ አሜሪካ ነች የምታሸንፈው አረ ከሩሲያና ከዩክሬን ያልኩ ይገባኛል ግን አሜሪካ ናት የምታሸንፈው እንዴ ቆይ አሁን ይወለ ዓለም አቀፍ ነገር ከሆነ ምን ገምተው ገንዘቡን ያስጨምራል እዚህ አካባቢ አገር ውስጥ አካባቢ ብትሆን ጥሩ ነው እሺ እዚሁማ እኔ ያሳሰበኛለው ይሄ ጎረቤታችን ነው መኪና ይገዛል ቤት ይገዛል እያየሁት ምን የመሳሰለ ልብስ ይገዛል እኔ ምን ግን ሙስና ይበላል ወይስ አይበላም ስንትስ ሊጠይቅ ይችላል ጭራሽ አሁን ምቀኝነትህን ልገምት ይኸውልህ ሙስና እንደሰጪው ነው ሊበላል አይበላም
ሚላውም ብዙ ማንሳት አይተበቅብንም እንደሳጩ ነው ግን 3 አይነት ሙሰኛ አለ አየህ ደረጃ 1 ሙሰኛ የሚባል አለ መረቃም ነው ደረጃ 2 የሚባል ሙሰኛ አለ ወዛም ነው ደረጃ 3 የሚባል ሙሰኛ አለ አመዳም ነው ከዚህ ውስጥ እሱ የቱ ላይ ነው የሚለው መገመት ነው አዎ አይ በቃ ወዛም ሙሰኛ ቢወስደዋለሁ አው ግን ስለሰው ጉዳይ አትጨነቅ ገንዘብህን አውጥተህ አይደል እንዴ ምንድነው የምታስገምተኝ ደና ነገር አስገምተኝ እንጂ እንዴ የሚያሳስበን ነገር ቀጥል እስቲ ምንድነው ዋናው እዚህ ያመጣህ ነገር ምንድነው የምትለን ይኸውልህ አሁን ከወንድሜ ጋር ቢዝነስ ልንጀምር አስበናል እንደው የሚሸመጥጠኝ የሚያጭበረብረኝ ይመስላል ስለ ወንድምህ ልገምት የግል ኬዝ አምጥተህ እኔ ልታስገምት በኋላ ነገሮች ሲጠሙና መጥፎ ነገር ሲመጣ እኔ መታችሁ ልትረግጡኝ እሱ ነው እንዲክፎ የሆነብን ልትሉ ይኸውልህ የሰፈር ነገር እኔ አልገምትም በቃ ቀጥታ ደና ነገር ወይ ሆነ ወይ ሀገራዊ ነገር ነው አስገምተኝ እንጂ እንዴ እሺ እሱን ተው ባሁን ሰዓት ምን ቢነገድ የሚያዋጣ ይመስላል ጭራሽ ቢዝነስ አይዲያ እየጠየቀኝ ነው እኔ በዚህ ሰዓት ቢነገድና የሚያዋጣው ምን እንደሆነ ባቅ ኖሮ አልነግደው ሞኝ ነው መስለህ ነው ማስብ አይመስልህም ነው ወይስ ምንድነው አልገባኝም እንዴት ብታስበኝ ነው ቢዝነስ አይዲያ ጠይቀኛለህ በቃ ባክ ወይ አንተ ምንም የምታስገምተው ደና ነገር የለም በቃ እኔ ግምት ጨርሻለሁ በቃ ወይ ውጣ የመጨረሻ እቺን ብቻ እንደው ስትገምት የሚያልፍልኝ ይመስላል አንተ አለማለፍን የምትለምደው ነው ይመስለኝ ግን እዚህ ጋር ምን አለ መሰለህ ጠንክረህ ከሰራህ አልፈላል ተምች ገማች እሱንማ መች አጣሁት ገምትልኝ እንጂ መች ምከረኝ አልኩ ምን አክረስ ክፉ ግምት እንዳልገምትብህ አዎ እንዳልገምትብህ አንተ እንደውም ባቋራጭ እንዲያልፍልህ የምትፈልግ አይነት ሰው ነህ አዎ አንተ ባቋራጭ እንዲያልፍልህ የሰው ጫንቃ ረግጣ ህይወትህ እንዲቀየር የምትፈልግ ሰው ነህ ማኔ አቋራጭ ምን አመቻልኩኝ እኔ ቆይ እንዴት አወክ አንተ እውነትም ጠንቋይ ነህ አትበለኝ ውጣ ባቋራጭ እንዲያልፍ ክፉ ሰራውለት አብዛኛው ሰው እኮ ባቋራጭ እንዲያልፍለት ነው የሚሞክረው አሁን ይሄን ግምት ብሎ ይሄድ ለአስገምቶ የመጣው ይለኝ እዚህ ተቀምጬ ኢንተርፕረነር ሆኜ ስራ እየፈጠርኩ እሱ መቶ አስገምቶ ህይወቱ ሊቀየር ምን አይነት ሰው ነው ቀጣይ አሁን በጣም እየረበሸኝ ያለው ይሄ ጎረቤታችን ነው መኪና ይገዛል ለአንተ ቢዝነስ አይዲያ ሰጥቼ አንተ ስትሰራ አንተ ስትበላ እኔ ላይ ነው እግር ብላና አቆ ቢሆንስ ከፍዬ እኮ ነው ጠንክረህ ከሰራህና ዲያሎጉ ጠፍቶ አይደል ዘይት ይጨምራል የት አባክ ሲቀንስ አይተታቃል ውጣልኝ በቃ እሺ የመጨረሻ እሺ ሻውቄ